ባሌ በሁለት ወር ጊዜ ውስጥ ብር ላኪ አለኝ። ያን ብር ማትልኬ ከሆነ ሚስቴ አይደለሽም አለኝ እና ያን ብር ሳልክለት ቀረሁኝ ባለው ጊዜ። ስለዚህ ኒካው እንዴት ይታያል ትላለች? ኒካው ወርዷል። እንደ ዑለሞች ንግግር ኒካው ወርዷል። ሌላው ልናውቀው የሚገባ ነገር ባሎች የማስተዳደር ግዴታ ያለባችሁ፣ የቤት ወጭ ማንኛውንም ነገር መቻል ያለባችሁ እናንተ ላይ ነው። ሸሪዓ በሴት ልጅ ላይ አላደረገውም፣ ይሄን ነገር በወንድ ልጅ ላይ ነው። ስለዚህ አንተ ነህ እንጂ መቻል ያለብህ እሱ አይደለችም። አላህ ሱብሓነሁ ወተዓላ ይሄን አስመልክቶ ምን ይላል? ወንዶች መቻል እንዳለባቸው الرجال قوامون على النساء ይላል ሱረቱ ኒሳ ላይ። ወንዶች የሴቶች አስተዳዳሪዎች ናቸው ይላል። አንተ ነህ ማንኛውም ነገር መቻል በቃ ይህንንም ስሰራ ይህንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተዋውቅ በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት፣ ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንደው ታውቃላችሁ? አላህ ነው የሚያቀብኝ ማለት ነው። የምን ጊዜም ይሁን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳደራት ብዬ ነው ሁሌም የማለመው። ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደነካ ያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለኔ ማለት ምን እንደምላችሁ አላቅም። እኔ ምንም ነገር አድርጌላት አላቅም፣ ምንም ነገር ማለት ነው። እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁ እንትኔ ሚስቴ ናት። እና እሷን እንድታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ለዚህ ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ላንቺ ክብር አለኝ። በቃ ሁሌም ወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና ነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ። ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው። እና በጣም እድለኛ ነህ። ያው እሷም እድለኛ ናት።